ካስቀምጬ ስንት በሽታ ምን ያስቀመጥከው? እኔ እኮ ተስፋ እንድቆርጥ ነው እኮ። ተስፋ ልትቆርጥ? እሺ አሁን እግዚአብሔር ነው በለስ አልችለውም፣ እሄዳለሁ በቃ። አሁን እሳት መጥቷል። የእግዚአብሔር መልአክ እዚህ አለ እየተቃጠለ 3 ጊዜ በታላቅ ድምፅ ወደ ጥልቅ ወረደ። አንድ ሁለት ለመጨረሻ በጌታ በኢየሱስ ስም ስልጣን ገባሁና እዛ ጋር ነው የተቀመጥኩት አስታውሳለሁ። ከዛ በኋላ በቃ እያመመኝ ነው የመጣሁት ማለት ነው። በጣም በቃ መቀመጥ ሁሉ አቅቶኝ አንዴ በጎን ይሆናለሁ፣ አንዴ አጎነበሳለሁ ማለት ነው። እና ሐኪም ቤት ሄጄ ማለት ነው አሞኝ ሄጄ ሁለቱም ኩላሊትሽ ፌል አድርጓል ነው ያለኝ ሐኪም ቤት ስሄድ ማለት ነው። ከዛ በኋላ በቃ ተስፋ ቆረጥኩ ማለት ነው። ከዛ በኋላ በቃ ዝም ብዬ ውስጤ ደስ አይለኝም። በቃ ያስጠላኛል ሁሉ ነገር፣ አለቅሳለሁ። ምን እላለሁ በቃ ምን ነው እንደው ምን በቃ ማለለው ነገር የለም ማለት ነው። እግዚአብሔር ግን አየና ነፃ አወጣኝ ማለት ነው። አሁን ሄጄ ተመርምሬ ምንም ነገር የለም ነፃ ነሽ። እንዴት እንደዚህ ሆናል ዶክተሩ ማለት ነው። ምን አድርገሽ ነው እንደዚህ የዳንሽው በምንድን ነው ሲለኝ ጌታ ነው የፈወሰኝ አልኩት። ከዛ በኋላ እንደዛ ስለው አዎ እናንተ ጴንጤዎች ስለምታምኑ ብሎኝ ሄዳ እና እውነት ነው ብላችሁ እስቲ በደንብ ከመቀመጣችሁ ብድግ ብላችሁ አጨብጭቡ ለኢየሱስ። ክብር ይሁን ለኢየሱስ። ሃሌሉያ ሃሌሉያ። ክብር ይሁን ለኢየሱስ። ለእግዚአብሔር ክብር ይሁን። ሃሌሉያ። የተመለከቷችሁ ነፃ መስላል ለናዝሬቱ ጌታ ለኢየሱስ ብዙ ሰዎች ነፃ ይወጣል። የተጻፈባቸው ፋይል ይገለበጣል። ይሞታል የተባሉ በሕይወት ይኖራል። ይቆማል የተባለ ይቀጥላል። ዛሬ ለእናንተ ይሁንላችሁ። እኔ አስቤ አልቀር ለማገልገል ነው የመጣሁት። ጌታ ድንቅ ነገር ነው ያደረገው። እግዚአብሔር አምላክ በጉባኤ ውስጥ እንደ ዛሬ የእግዚአብሔር መንፈስ በጣም በክብር ሲንቀሳቀስ ነበረ። እዛ ስፍራ ላይ ተቀመጠች። ከዛ በኋላ ቃሉን እንደጨረስኩ መጸለይ ጀመርኩ። መናፍስት ነበረ በሕይወቷ ላይ በሰው ተደግሞ ተቀምጦ ብዙ ነገር ነው በሕይወቷ ላይ የለቀቀው እና ኩላሊቷን ፌል አድርገዋል። የተለያዩ ነገሮችን አምጥቶባታል። በጣም በብዙ ተስፋ መቁረጥ ውስጥ ነገ እገላታለሁ እያለ በሕይወቷ ላይ ተቀመጠ ነበር። ስፔሻሊ ደግሞ ምስክር የሚሆነው ሐኪም ቤት ተመርምራ ኩላሊቷ ፌል ሆኗል ብሎ ለካ የጠላት አዋጅ ኩላሊቷ ንጹህ ነው። ኢየሱስ ጌታ ስለ እግዚአብሔር ድጋሜ አቀንጥፋል። ኢየሱስ ጌታ። አሁን በዚህ ምስክርነት የአንድ ሰው ምዕራፍ ተከፈተ። በኢየሱስም ተከፈተ። በኢየሱስም ተከፈተ። በኢየሱስም ተከፈተ። እግዚአብሔር የምንገር ነፃ መውጣት አድርጎላታል። አሁን በኢየሱስም ታምራት ይከተል። አንቺ ድንቅ ሴት ነሽ። እስቲ ድንቅ ነሽ። ምክንያቱም ጠላት ይገላት ነበር እኮ በዛ በያዝ ይገላት ነበር። ጌታ ስለመወዳት ነፃ ያወጣል። በመንገድ ሴት ግቢ ብሎ ጎትቶ አስገብቶ ነፃ ያወጣል። በጌታ በኢየሱስ ስም ተባረክ። በኢየሱስ ስም ተባረክ። እግዚአብሔር በኃይል ይጎበኝሽ። ነገርሽ ሁሉ በኃይል ይደረግ።